የእግዚአብሔርን ድምፅ እንዴት መስማት እንችላለን? የእግዚአብሔር ድምፅ የመስማት ጥበብ አለው ወይ? ብዙ ሰዎች የእግዚአብሔርን ድምፅ ከተለያየ ቦታ ሲፈልጉት ይስተዋላል። አንዳንዶቹ እግዚአብሔር በምድር ላይ አይናገርም ብለው የሚያምኑ ቅዱሳን አሉ፣ ወይም መናገር አቁሟል የሚሉ ቅዱሳን አሉ። አንዳንዶች ደግሞ የእግዚአብሔርን ድምፅ ለመስማት የተለያዩ ሰዎችን ወይም ወደ ተለያየ ለዚህ የተጠሩ ናቸው፣ ለዚህ የተቀቡ ናቸው ብለው ወደሚያስቧቸው ክርስቲያኖች ወይም አገልጋዮች ይሄዳሉ። ልክ ነው። የእግዚአብሔርን ድምፅ ለመስማት የተጠሩ ሰዎች ስፔሻሊ የዚህ ጊፍት ያላቸው ሰዎች አሉ ምድር ላይ። ግን እያንዳንዱ ክርስቲያን እያንዳንዱ ቅዱሳን ግን የእግዚአብሔርን ድምፅ መስማት ይችላል ጥበቡን ካወቀ። በዚህ ቪዲዮ እንዴት የእግዚአብሔርን ድምፅ መስማት እንችላለን የሚለውን ሐሳብ ለማስተማር ሞክራለሁ። በመጽሐፍ ቅዱስ በኢዮብ 33 ቁጥር 16 ላይ እግዚአብሔር አንድም በአንድ ነገር አንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር በየሲቹዌሽናችን ላይ ለሀገራችን ሊሆን ይችላል፣ ለግል ሕይወታችን ሊሆን ይችላል፣ ስለ ጤንነታችን፣ ስለ ትዳራችን፣ በፊት ለፊት ስለሚገጥመን ነገር ወይ ደግሞ እኛ ያላየነውን ነገር እሱ ቀድሞ ለማስጠንቀቅ ሊናገር ይችላል። ግን ምን አለ ኢዮብ? እግዚአብሔር አንድም በአንድ ነገር አንድም በሌላ ይናገራል። ችግሩ ያለው ሰው ጋር ነው፣ ችግሩ ደግሞ ማስተዋል የሚባለው ነው ይላል። እግዚአብሔርን አለመስማት የሚያመጣብን ሰው እግዚአብሔርን ላለመስማት ቢወስን ወይ ደግሞ እግዚአብሔርን መስማት የሚጠቅም ነገር አይደለምና እግዚአብሔርን የመስማት ጥበብ አያስፈልገኝም ቢል ምን ይገጥመዋል? በመዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ መዝሙረ ዳዊት 33 ቁጥር 9 ላይ ያለ ልጓምና ያለ ልባብ ወደ አንተ እንደማይቀርቡ እንደ በቅሎና እንደ ፈረስ አትሁኑ ይላል። በቅሎ ከሰው ልጅ የተሻለ ትልቅ ጆሮ አለው። እንዲሁም በቅሎ ሊሰማ ሲፈልግ ጆሮን የማንቀሳቀስ ባህሪ አለው፣ ወይም ትዊስት ያደርጋል ጆሮን ድምፅ ወደ መጣበት ቦታ ለማስተዋል ጆሮን የማንቀሳቀስ ባህሪ አለው። የሰው ልጅ ጆሮ ኤክሴፕሽናል ችሎታ ካላቸው ሰዎች በስተቀር ጆሮን ማንቀሳቀስ የሚችል ፍጥረት አይደለም። በቅሎን ና ስትሉት ና የሚለውን ድምፅ ይሰማል። ግን ውስጡ ተርጉሞ ይሄ ና ያለኝ ወደ እሱ እንድቀርብ ፈልጎ ነው ብሎ ውስጡ ተርጉሞ ወደ እናንተ መምጣት ስለማይችል በአፉ ላይ ልጓም ወይም ልባብ የሚባል ነገር ይደረግለታል። ልጓም ምንድን ነው? ልጓም ማለት በአፉና በአፉ በሁለቱ መካከል የሚገባ በሁለት በኩል የታሰረ ብረት በቆዳ ወይም በተለያየ የቆዳ እንትን የሚወጥር ነገር ሲሆን ወደ ፈለጋችሁት አቅጣጫ እንዲሄድ ወደፊት እንድትመሩት የሚረዳችሁ ነው። እግዚአብሔር ባልሰማነው ቁጥር ኃይል ይጠቀማል። በቅሎ ና ስትሉት ካልሰማችሁ ልጓም ወይም ልባብ ትጠቀማላችሁ፣ ወደ እናንተ ተጎትቶ መምጣት ስላለበት። አንዳንድ ሰዎች የእግዚአብሔርን ድምፅ በጥልቀት ካለመስማት ወይም ደግሞ የእግዚአብሔርን ድምፅ ለመስማት ፈቃደኛ ካለመሆን የተነሳ በሕይወታቸው ብዙ ዋጋ ይከፍላሉ። እግዚአብሔር ግን ለሰው ልጅ ያለው ጥልቅ ፍቅር እግዚአብሔር ለሰው ልጅ ያለው ጥልቅ ፍቅር ስላለው ያ ሰው አልሰማኝምና ከዚህ በኋላ የሱ ነገር አያገባኝም አይል። በልጓምና በልባብ ወደ ፈለገው ሐሳብ ወይም በጉልበትና በግድ ወደ ፈለገው እግዚአብሔር አስቀድሞ ወደ ወሰነለት ሐሳብ ይወስደዋል። ስለዚህ ሕይወትን ኢዚ ለማድረግ ሕይወትን ቀለል ያለ ከእግዚአብሔር ጋር የጣፈጠ ሕይወት ለመኖር ሰው እግዚአብሔርን የመስማት ጥበብን ማሳደግ ይኖርበታል። ለዛ ነው ያለ ልጓምና ያለ ልባብ ወደ አንተ እንደማይቀርቡ እንደ በቅሎና እንደ ፈረስ አትሁኑ የተባለ። ስለዚህ የእግዚአብሔር ድምፅ ኢን ኤቭሪ ሲቹዌሽናችን ላይ ይናገራል። ስሙኝ፣ እኛ የምንኖረው ዓለም የወደቀ ዓለም ነው። እንዲህ አለ ኢየሱስ፣ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ ዓለምን አሸንፌዋለሁ። የምንኖርበት ዓለም የወደቀ ዓለም ስለሆነ ሰይጣን በተለያየ አቅጣጫ ሕይወታችንን ሊጎዳ ይሞክራል።
የተለያየ ሲቹዌሽኖችን ሰዎችን ሊዋስ ይሞክራል፣ ሁኔታዎችን ሊዋስ ይሞክራል። አንዳንድ ከእኛ አይን ውጪ ያሉትን ነገሮች ተውሶ ሊያሰቃየን ወይም ደግሞ ሊያስጨንቀን ይሞክራል። እግዚአብሔር ያንን ነገር ቀድሞኝ ለማስጠንቀቅ በድምፁ አማካኝነት እግዚአብሔር ወደማይፈልገው ነገር እንዳንሄድ፣ እግዚአብሔር ደግሞ ወደሚፈልገው ነገር እንድንሄድ ሰዎች እግዚአብሔር ሰዎችን የመምራት ፍላጎት፣ ሐሳብ እና ልብ አለ። ስለዚህ እግዚአብሔርን የመስማት ጥበብ ወሳኝ። እንግዲህ ቅድም ነገርኳችሁ፣ የነገርኳችሁን ሐሳብ በደንብ ስሙ። እግዚአብሔር የመናገር ችግር የለበትም። በእያንዳንዱ በጠየቃችሁት ሁኔታ ላይ ሁሉ ደፍሬ መናገር እችላለሁ። ይሄን በእያንዳንዱ በጠየቃችሁት ሁኔታ ላይ ሁሉ እግዚአብሔር ለሰው ልጅ ፐርሰናሊ በነቢያት አይደለም፣ በሐዋርያት ብቻ አይደለም፣ በነቢያት ብቻ አይደለም፣ ፐርሰናሊ ለእኛም ይናገራል። ፐርሰናሊ በምሳሌ መጽሐፍ ምዕራፍ 4 ቁጥር 20 ላይ አንድ የሚገርም ክፍል አለ። ልጄ ሆይ ንግግሬን ስማ፣ ልጄ ሆይ ንግግሬን ስማ፣ ጆሮህም ወደ ቃል ያዘንብል። በልብ ጠብቃት፣ በአንገትህ ምሰራት። ለሚያገኟት ሕይወት ላይፍ ነች፣ ለሚያገኟት ዘዊ ነች ሕይወት፣ ለስጋቸውም ፈውስ ነውና። የእግዚአብሔር ድምፅ ግን ምንድነው? ልጄ ሆይ ይልና ምንም ሕይወት ቢኖርበት ምንም ፈውስ ቢሆን ለሚያገኙት ለዛ እግዚአብሔር ለተናገራቸው ለሚያገኟት ሰዎች ሕይወት የሆነችውን ቃል ወደ ሕይወታችን ለማምጣት መጀመሪያ የሚናገሩ ልጄ ሆይ ንግግሬን ስማ፣ ጆሮህ ወደ ቃል ያዘንብል። ቅድም ካነበብነው ክፍል ጋር ቢገናኝ ነው። ያዘንብል ማለት ትዊስት ያድርግ። በቅሎ ወይም ፈረስ አንድ ድምፅ ሲሰማ ወደ አንድ አቅጣጫ ያዞረዋል። ጆሮውን ትዊስት ያደርገዋል። የሆነ ነገር ለመስማት ዝግጁ ያደርገዋል፣ ወይም ወደ ሆነ ቦታ ይቃኘዋል። ቃኝቶ ነው ወደዛ ነገር የሚመጣው። ቃኝቶ ነው ወደዛ ምን ብዬ ላስቀምጠው? ድምፁ በትክክል ወደሱ እንደመጣ በመቃኘት ነው የሚያረጋግጠው። ልክ ይሄም ልጄ ሆይ ንግግሬን ስማ፣ ቃል ጆሮህም ወደ ቃሌ ያዘንብል። ምን ማለት ነው? ፎከስ ያድርግ። ልጄ ሆይ አቴንድ ቱ ማይ ወርድስ። ልጄ ሆይ አቴንድ ቱ ማይ ወርድስ። ኦኬ። እንግዲህ ቅድም ተናግሬያለሁ። ኢዮብ መጽሐፍ ላይ ሰው ነው ማስተዋል የሌለው አለ። መዝሙረ ዳዊት ላይ ልብ እንደሌላቸው እንደ በቅሎ ወይም እንደ ፈረስ አትሁኑ። ልብ የላቸው ማለት አያስተውሉም ማለት ነው። ማስተዋል ምን ማለት ነው? እንግዲህ ሰው እግዚአብሔርን ለመስማት የሚያስፈልገው አንዱ ነገር ማስተዋል ከሆነ ማስተዋል ምንድን ነው? ማስተዋል ማለት የዕብራይስጡ ቃል ሹር የሚል ትርጉም ሲኖረው በጥልቀት መስማት፣ ትኩረት መስጠት፣ ለማወቅ ራስን ዝግጁ ማድረግ የሚል ትርጉም አለው። ኢየሱስ በዚህ ምድር ላይ በነበረበት ጊዜ የነበሩትን ሐዋርያትና ነቢያት የነበሩትን ሐዋርያትና አገልጋዮች በብዙ ይተቻቸው የነበረው በማስተዋል ፕሮብሌም ነው። እናንተ ፈሪሳውያን ታያላችሁ ግን አትመለከቱ፣ ትሰማላችሁ ግን አታስተውሉ። አያችሁ፣ ማየትና መመልከት የተለያየ ዲፈረንት አለው። መስማትና ማየትና መመልከት የተለያየ፣ መስማትና ማስተዋል የተለያየ ዲፈረንት አለው። በጣም ለማሳጠር ያክል ማየት ውጫዊ ሲሆን መመልከት ውስጣዊ ነው። መስማት ውጫዊ ሲሆን ማስተዋል ደግሞ ውስጣዊ ነው። ኤልያስ
በመጽሐፈ ነገሥት 19 ቁጥር 12 ላይ አንድ ዛቻ ደርሶበት ነበር። የሚኖርበት ሀገር ንግስት እንደሚሞት ዝታበት ስለነበረ ከአባቶች አልበልጥም፣ እኔም እንደ አባቶች መሞት እፈልጋለሁ ብሎ ወደ ምድረ በዳ እንደሄደ እዚሁ ክፍል ከመጀመሪያው ከ19 መጀመሪያ ከምዕራፍ 19 መጀመሪያ ጀምሮ ስታነቡት ታገኙታላችሁ። እና ይህን ሰው ሪኒው ለማድረግ ቅድም ለሚያገኟት ህይወት ነች ስለሚል ለዚህ ሰው ለአገልግሎቱ ለኑሮ ህይወት ለመስጠት ድምፅ ያስፈልገዋል። እና 40 ቀን ከጾመና ከጸለየ በኋላ 40 ቀን ጾሞ ጸልዮ አንድ ጊዜ በልቶ ነው የጾመው። በህይወቱ ላይ ለውጥ አላመጣም። 40 ዴይስ ነው የጾመው። ዴይ ኤንድ ናይት ነው የጾመው። ከዛ ደግሞ ተጉዞ ወደ ዋሻ ሄደ። ወደ ዋሻ ሲሄድ እዛ ክፍል ላይ እስቲ ነገሥት አንደኛ ነገሥት 19 ቁጥር 12 ላንብበው። ከቁጥር 11 ጀምሮ ያለውን አነባለሁ። እርሱም ወጣ፣ ኤልያስ ማለት ነው፣ በተራራ ላይ በእግዚአብሔር ፊት ቆመ፣ እነሆም አለፈ። በእግዚአብሔር ፊትም ትልቅ፣ በደንብ ስሙ፣ በእግዚአብሔር ፊት ነው የሚለው። በእግዚአብሔር ፊትም ትልቅ ብርቱ ነፋስ ተራሮችን ሰነጠቀ። ምን አይነት ነፋስ? ተራራን መሰንጠቅ የሚችል ነፋስ በምን ያህል ፐር ሰከንድ እና በምን ያህል ቶን የሚሄድ ንፋስ ነው ተራራን መሰንጠቅ የሚችለው? በደንብ ስሙ፣ ሰነጠቀ። በእግዚአብሔር ፊትም ትልቅ ንፋስ ሆነ፣ ተራሮች ተሰነጠቀ፣ አለቶቹን ተሰባበሩ። አለት መስበር የሚችል ብርቱ ንፋስ። እግዚአብሔር ግን በንፋስ ውስጥ አልነበረም። ከንፋሱም በኋላ የምድር መናወጥ ሆነ። እግዚአብሔርም በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። ዋው! እግዚአብሔርም በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ በፊቱ መጎናጸፊያውን ሸፈነ፣ በፊቱም በዋሻው ደረጃ ላይ ቆመ። እነሆ ኤልያስም ሆይ ምን ታደርጋለህ የሚል ድምፅ ወደሱ መጣ። ከዛ በኋላ በእግዚአብሔር ድምፅ ውስጥ ኤልያስ 3 ሚሽኖችን ተቀበለ። አሳኤልን፣ ኢዩንና 3ቱን ሰዎች እንዲቀባ በሱ ስር የሚሆኑትን የእግዚአብሔር ስራ ቀጣይነት እንዲኖረው በእግዚአብሔር ድምፅ ውስጥ መጣለት። ሊቆም የነበረው ህይወት ቀጠለ። ግን ኤልያስ የእግዚአብሔርን ድምፅ ከዛ ሁሉ መካከል ለይቶ እውነተኛውን ማግኘት ነበረበት። የትኛውን የእግዚአብሔር ድምፅ ብሎ መለየት ነበረበት። ምድር መናወጥ ሆነ፣ አለቶች ተሰባበሩ፣ በዛ ውስጥ አልነበረም። ምድር መንቀጥቀጥ ሆነ፣ ከፍተኛ ቶን ያለው ከፍተኛ እሳት ሆነ፣ በዛ ውስጥ አልነበር። በዝምታ ድምፅ ውስጥ ግን እግዚአብሔር መጣ። ዋው! ስለዚህ በማስተዋል ድምጿ የትኛዋ እንደሆነች አወቀ። ቅዱሳን ማስተዋል አለብን። ካላስተዋልን፣ አስተዋዮች ካልሆንን፣ ማናስተውል ከሆነ የእግዚአብሔርን ድምፅ ዳይሬክትሊ ለኛ የሚመጣውን መለየት አንችልም። በዚህ ምድር ላይ ብዙ ድምጾች አሉ። ከተለያዩ አቅጣጫ ድምጾች ይመጣሉ። ድምጽ ስል ውጫዊ ድምጽ ሳይሆን ውስጣዊ ድምጽ ነው። በውስጥ ድምጽ፣ በውስጥ ጆሮአችን ውስጥ ወይም በነፍሳችን ውስጥ ያለችው ጆሮ ልትሰማው የተገባት ብዙ ድምጾች ይመጣሉ። ከዛ መካከል የመንፈስ ቅዱስ የሆነውን ለይተን ይሄ እግዚአብሔር ተናገረኝ የምንልበትን ጥበብ ልናውቅ ይገባል። እግዚአብሔር እንዴት ይናገራል? እግዚአብሔር የሚኖርበት ወርልድ መንፈሳዊ ዓለም የሚባል ዓለም ውስጥ ነው። መንፈሳዊ ዓለም ደግሞ ከዚህ ከስጋዊ ዓለም ጋር ፈጽሞ የማይገናኝ ዓለም ነው። ስጋዊ ዓለም ራሱን የቻለ ዓለም ነው። መንፈሳዊ ዓለም ራሱን የቻለ ዓለም ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ምዕራፍ 4 ቁጥር 21 ላይ ምዕራፍ 4 ቁጥር 23 ላይ ከ21 ጀምሮ አንብቡት። 23 ላይ ለዛች ሳምራዊቷ ሴት አንድ ጥያቄ አንስታለት ነበር። እናንተ መስገድ አይሁዳዊ ስለሆነ እሷ ሳምራዊ
ክልስ ስለሆነች የአሕዛብና የአይሁድ ክልስ ስለሆነች ተደቀለች ስለሆነች በኢየሩሳሌም መጣ እንድትሰግድ አይፈቅዱላት። ፍቃድ ስለማያገኙ አንድ ተራራ ላይ ይሰግዱ ነበር። ያም ተራራ ያዕቆብ ለልጁ ለዮሴፍ የሰጠው በጎቹን ግመሎቹን የጠጡበት ቦታ ነው እና እኛ መስገድ የምንለው በዚህ ተራራ ነው፣ እናንተ ደግሞ መስገድ በኢየሩሳሌም ትላላችሁ። የትኛው ነው ትክክል? መሲህ ከሆንክ የመልስልኝ ስትለው ምን አላት? እኛ ለምናውቀው እንሰግዳለን ካላት በኋላ እግዚአብሔር ግን መንፈስ ነው አላት። እግዚአብሔር መንፈስ ስለሆነ የሚሰግዱለት ሰዎች በእውነትና በመንፈስ ይሰግዱለት ዘንድ ያስፈልጋቸዋል። ለምን? እግዚአብሔር ስፒሪት ቢንግ ውስጥ ያለ ስለሆነ አንደርስታንድ የሚያደርገው ስፒሪት ቢንግ ውስጥ ያለ ስግደት ነው። ወይም ፉል የሚያረካው እርካታ የሚሰጠው በስፒሪት ሪሊም ላይ የሚሰገድ ስግደት ነው። አንድ አይነ ስውርን ሰው ከተወለደ ቀን ጀምሮ አይቶ የማያውቅ ማየት የተሳነው ሰው ወደ አንድ ስዕል ኤግዚቢሽን ውስጥ ወስዳችሁት በዚህ ስዕል ኤግዚቢሽን ውስጥ የሚያምር ስዕል እያብራራችሁለት የእያንዳንዱን ቀለም ውቅረት እያብራራችሁለት ስለ ስዕሉ እንዲያደንቅ ብትነግሩት ማድነቅ ይችላል። ምንም የመስማት ችሎታው ከፍተኛ ቢሆን ከ3 ኪሎ ሜትር ርቀት መስማት የሚችል ሰው እንኳ ቢሆን ያንን ስዕል መተርጎም አይችልም። ለምን? የማየት ዓለምና የመስማት ዓለም ይለያያል። እግዚአብሔር የሚናገረው መንፈስ ስለሆነ የሚናገረውም በመንፈስ አማካኝነት በመንፈስ ቅዱስ አማካኝነት ነው። ሐዋርያ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ወደ እናንተ በመጣ ጊዜ ከኔ ወስዶ ይነግራችኋል። የሚናገረን መንፈስ ነው። መንፈስ ቅዱስ ተውልት አጽናኝ ብሎ መጀመሪያ ምዕራፍ 14 ላይ እና ምዕራፍ 16 ላይ በዮሐንስ ወንጌል በጥልቀት ሲያስረዳ የነበረው ከሱ በኋላ የሚመጣው አጽናኝ የሚሆነው አብሮን የሚኖረው መንፈስ ቅዱስ የሚናገራችሁ መንፈስ ስለሆነ በመንፈሳችሁ አማካኝ መንፈስ ስለሆነ መንፈሳዊ ቋንቋን የሚነግራችሁ መንፈስ ደግሞ የሚናገረው ለመንፈስ ነው። በሮሜ መጽሐፍ 8:16 ላይ ያው መንፈስ ከመንፈሳችን ጋር አብሮ ይመሰክራል ይላል። ስፒሪቲንግ ውስጥ መጀመሪያ ማወቅ ያለብን እግዚአብሔር የሚናገረው ለመንፈሳችን እንደሆነ ነው። የመጀመሪያው ማስተዋል ይሄ ነው። የመጀመሪያው ማስተዋል እግዚአብሔር ለመንፈሳችን ነው የሚናገረን። የመንፈሳችንን ደግሞ የሚናገርበት የመንፈስ ጆሮም ይባላል። በራእይ መጽሐፍ በተደጋጋሚ የተጠቀሰ ክፍል አለ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። በዛን ጊዜ የነበሩ ሰዎች ጆሮ አላቸው እንደኛ በግራና በቀኝ። ግን ዮሐንስ በራእዩ አማካኝነት ብዙ ጊዜ ስለ ጆሮ ይነግራቸዋል። ጆሮ ያለው ይስማ፣ ጆሮ ያለው ይስማ፣ ጆሮ ያለው ይስማ ይላቸዋል። የትኛውን ጆሮ ነው ጆሮ የሚለው? ውስጥ ያለውን ጆሮ ነው። በውስጣችን ሌላ ጆሮ አለ። ይሄኛው ጆሮ የሚሰማ ነው። የውስጥ ጆሮ ደግሞ የሚያስተውል ነው። ይሄኛው አይን የሚያይ ነው። የውስጥ ጆሮ ግን የሚመለከት ነው። የእግዚአብሔር የሆነውን ለይቶ የሚያውቅ ነው። ኦ ፕሬዝ ዘ ሎርድ። ስለዚህ የመጀመሪያው ነገር መንፈስ ቅዱስ ለመንፈሳችን እንደሚናገር መጀመሪያ ማወቅ ነው። በዘፍጥረት መጽሐፍ ላይ አዳምና ሔዋን ከእግዚአብሔር ጋር ዴይሊ ኮንቨርሴሽን ነበራቸው። መጽሐፍ ቅዱስ ሲናገር አመሻሽ ላይ የእግዚአብሔር ድምፅ ይላል። የእግዚአብሔር ድምፅ ነው የሚለው በአትክልት ስፍራ ይመላለስ ነበር ይላል። የእግዚአብሔር ቃልና የእግዚአብሔር ድምፅ ይለያያል። የእግዚአብሔር ቃልና የእግዚአብሔር ድምፅ ይለያያል። ኢየሱስ በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ የኢየሱስን አውትሉክ ያየውን ከትንሣኤው በኋላ ያየውን ኢየሱስ ሲናገር ድምፁም እንደ ብዙ ውሆች ድምፅ ነው ይላል። ይሄ ድምፁ ነው፣ የእግዚአብሔር ድምፅ ይባላል። ሁለተኛው ደግሞ ከአፉ በሁለት በኩል የተሳለ ሰይፍ ይወጣ ነበር። ይሄ ደግሞ ቃሉ ነው ይላል። እና ድምፁ
ዕለት በዕለት ላለን ህይወት ከህይወታችን ጋራ በተገናኘ ሁኔታ እግዚአብሔር ሊመራን ሲፈልግ የሚለቀው ሲሆን ቃሉ ግን ህይወታችን ኮሬክት የሚያደርግ በልጁ በክርስቶስ ወደኛ የመጣ ራሱ ልጁ ኢየሱስን የሚወክለው ነው ቃሉ ማለት። ስለዚህ በዘፍጥረት መጽሐፍ ላይ የእግዚአብሔር ድምፅ ይመላለስ ነበረ እና አዳምና ሔዋን በኤደን ገነት ነበሩ። ከእግዚአብሔር ድምፅ ጋር ሪሌሽንሺፕ ነበራቸው። ለአዳም ለአራዊት ሁሉ ስም እንዲያወጣ ነግሮታል። እንዴት ነው የተናገረው? በዚህኛው ጆሮ ነው የተናገረው? ስጋ ለብሶ ነው አብሮት ቆሞ ያወሩት? እንደዛ አላስብም እኔ። አዳም እግዚአብሔርን ያወራው የነበረው በመንፈሱ አማካኝነት ነው። አዳም እግዚአብሔርን ያይ የነበረው በመንፈሱ አይን ነው። ልክ አዳም ኃጢአት ሲሰራ የመንፈሱ አይን ጠፋና ይሄው አይን ተከፈተ፣ የውጭ አይኑ ተከፈተ። የመንፈስ ጆሮ ጠፋና የውጭ ጆሮ ተከፈተ። አይኑ ሲከፈት የመንፈስ አይኑ ሲጠፋ ራቁቱን መሆኑን አየና አፈረ። ከዛ በኋላ ሄዶ ተደበቀ። አይኑ እስከተደፈነበት ቀን ድረስ የውስጥ መንፈሱን ተጠቅሞ መንፈስ ከሆነው ከእግዚአብሔር ጋር ኮንቨርሴሽን ነበር። አሁንም ከእግዚአብሔር ጋር ኮንቨርሴሽን የምንፈልግ ከሆነ በህይወታችን ላይ ኮንቨርሴሽን የምንፈልግ ከሆነ ውስጥ መንፈሳችንን ልንጠቀም ይገባል። ይሄ ከእግዚአብሔር አንግል ያለው ነው። ሰውስ እግዚአብሔር ለመንፈስ ነው ጥሩ። ሰውስ በጥራት ጥርት ባለ መልኩ በጣም በሰፊ ሌላ ቪዲዮ ስለምሰራ አጠር አድርጌ ነው የምሰራው። ሰውስ የእግዚአብሔርን ድምፅ በጠራ ለመስማት እንዲችል ከሰውስ የሚጠበቀው ነገር ምንድን ነው? ስፒሪቹዋል ግሮዝ ነው፣ መንፈሳዊ እድገት። ስፒሪቹዋል ግሮዝ መንፈሳዊ እድገት። ይህንም አንድ ቪዲዮ ሰራበታለሁ። መንፈሳዊ እድገት ምንድን ነው የሚለው ዮሐንስ 17 ላይ በጎቼ ድምፄን ይሰማሉ። ኢየሱስ ምን ብሏል? በጎቼ የሆኑ ድምፄን ይሰማሉ። ጥሩ። አንድ ሰው በግ ከሆነ ጥያቄውን በግ ነን ወይ ነው። አሁን በግ ነን ወይ የሚል ሐሳብ ሳነሳ በጌታ ናችሁ ወይ አይደላችሁም ለማለት አይደለም። ወደ በግ ማቹሬሽን ደርሰናል ወይስ ኢየሱስ በግ ነው፣ በግ ብቻ ነው ወይ ያለው? በቤተ ክርስቲያን ውስጥ በጎች ብቻ ነው ወይ ያለው? በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ጌታ ከጴጥሮስ ጋር ኮንቨርሴሽን አድርጎ ነበረ። ያው ጴጥሮስ ክዶት ነበር ኢየሱስን በአደባባይ ክዶት ነበር። በአንዲት ገረድ ፊት እንደካደው እግዚአብሔር ቃል ይናገራል። ከዛ በኋላ ለሁለተኛ ጊዜ ሲያገኘው ሚሽን ሊሰጠው ድሮ የሰጠውን ሚሽን ድጋሚ ሊሰጠው ሲያስብ 3 ጥያቄዎች ጠይቆት ነበር። የዮና ልጅ ስምዖን ወይ ከነዚህ ይልቅ ትወደኛለህን? ለምን ኮምፓራቲቭ ለምን ነገሩን ለማወዳደር እንደሞከረ አላውቅም፣ ግን ከነዚህ ይልቅ ትወደኛለህን ሲል አዎ እወዳለሁ፣ በመውደድ እበልጣለሁ ከነሱ ሲለው ምንድን ነው ያለ? ጠቦቶችን ጠብቅ። ጠቦት የሚጠበቅ ነው። አሁንም የዮና ልጅ ስምዖን ወይ ትወደኛለህ አለው። ጌታ ሆይ እወድሃለሁ፣ ግልገሎችን ጠብቅ። አሁንም ሁለቱን ጠብቅ ነው። እሺ። 3ኛ ጊዜ የዮና ልጅ ስምዖን ወይ ከነዚህ ይልቅ ትወደኛለህ? 3 ጊዜ እንደጠየቀው ባወቀ ጊዜ ጴጥሮስ አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ ልብ ኩላሊት የምትመረምር ነህ ማለት ነው። ልብ ሁሉን ታውቃለህ ሲለው በጎቼን አሰማራ። ሁለቱም የሚጠበቁ ናቸው። ወይም አንደር ከቨር ኦፍ ሳምዋንስ ቮይስ፣ በአንድ ሰው ድምፅ ስር ያሉ ናቸው። በግም ይሰማራ ነው። ሙሉ በግም አሁን የማቹሬሽን ጉዳይ ነው። ኢየሱስ ጠቦቶቼ ድምፄን ይሰማሉ አይደለም ያለው፣ ግልገሎቼ ድምፄን ይሰማሉ አላለም። በጎቼ ናቸው ድምፄን የሚሰሙት። ሰው ለስፒሪቹዋል ግሮዝ ወይም ለመንፈሳዊ እድገት ጊዜ መስጠት አለበት። ሰው
መንፈሳዊ እድገት ውስጥ ሲመጣ የእግዚአብሔርን ድምፅ ወደ መስማት ልቀት ያድጋል። ፍቃዱን ወደ መለየት ድምፁን ወደ መስማት ልቀት ውስጥ ያድጋል። አንዳንድ የብሉይ ኪዳን ጥቅሶች ሊኖሩ ይችላሉ። ሰዎች የእግዚአብሔርን ፍቃድ ሊያውቁ ሲፈልጉ ወደ ካህናት፣ ወደ ነቢያት የሚሄዱበት ኮንዲሽኖች አሉ። ያ ግን ኦልድ ቴስታመንት ነው። በአዲሱ ኪዳን መጋረጃው ተቀዶ አይደል እንደዛ በሚለው ኢየሱስም ተፈጸመ ባለ ጊዜ ይላል የምድር መናወጥ ሆነ። መጋረጃው ከላይ ወደ ታች፣ ለምን ከታች ወደ ላይ አልተቀደደ? ከላይ ወደ ታች ተሰነጠቀ። ከስር ቢሰነጠቅ ሰው ነበር የሰነጠቀው ይባላል። እግዚአብሔር ራሱ ሰነጠቀውና ውስጥ የነበረው እግዚአብሔር ለሆኑ ሰዎች ሊቀ ካህን ተብለው ለሚታወቁ ሰዎች በዓመት አንድ ቀን ኢንኪፑ በምትባል የስርየት በዓል ቀን ብቻ ግልጽ ለሚሆነው በጨለማ ተቀምጦ በጨለማ ነበረ ቅድስተ ቅዱሳኑ የሚሸፈነው። ምንም አይነት መብራት አልነበረው። በዛ በዓመት አንድ ቀን የሚነገረው የነበረው አሁን መጋረጃው ተቀዶ ሰውና እግዚአብሔር ፍለፊት መነጋገር፣ ፍለፊት መወያየት፣ እግዚአብሔር እና ሰው ያለ መጋረጃ ተናግሮታል። አሁን ያለ መጋረጃ የሆነውን እግዚአብሔር እንደ ድሮ በመጋረጃ መሆን ሄደ። ምንድነው መጋረጃው? ምንድነው መጋረጃ ልታነሳ የቻልከው? በሉቃስ ወንጌል ምዕራፍ 1 ላይ ካህኑ ዘካርያስ የማጠን ተራው ደርሶ ይላል መጽሐፍ ቅዱስ ሲናገር፣ ገብቶ እንዳጠነ ይናገራል። ሰዎች በውጭ ቁጭ ብለው ይጠብቁ ነበር። ለምን የሚጠብቁት? ከመጋረጃው ውስጥ ገብቷል። መጋረጃው ውጭ ሲወጣ እግዚአብሔርን ድምፅ ይዞ እንዲመጣ። ከዛ በኋላ ዝም አለ። አፉ ተዘግቶ ነው የመጣው። እርግጥ ነው የእግዚአብሔርን ድምፅ አግኝቷል ፐርሰናሊ ለግል ህይወቱ፣ ግን አፉ አልተናገረም። አሁን ግን ያቀርቷል። መጋረጃው ተሰንጥቆ ሰውና እግዚአብሔር ኮንቨርሴሽን ማድረግ ይችላል። ያን ኮንቨርሴሽን ለማሳደግ ግሮዝ ያስፈልጋል። ስፒሪቹዋል ግሮዝ ያስፈልጋል። መንፈሳዊ እድገት ያስፈልጋል። በመንፈስ ማደግ የሚባል ያስፈልጋል። ስለ መንፈሳዊ እድገት ቀጣይ ቪዲዮ ሰራላችኋለሁ። አንዲት ነገር ልጠቁምና ልጨርስ። እንግዲህ ተንኮልን፣ ክፋትን፣ ግብዝነትን አስወግዳችሁ አለ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ተንኮል፣ ግብዝነት፣ ክፋት አስወግዳችሁ። እንግዲህ እነዚህ ሰዎች ክፋት፣ ተንኮል፣ ግብዝነት ምናምን የሚባሉ ካሉ ሰውየው ግሮዝ ላይ አይደለም ማለት ነው። ውስጣችሁ ቅናት መንፈስ ካለ፣ ውስጣችሁ ሰው ሲሳካለት ደስ የማይላችሁ ከሆነ የግሮዝ ፕሮብሌም አለ ማለት ነው። እድገት የላችሁ ማለት ነው። ላላደገ ሰው ደግሞ ኃላፊነት አይሰጥም። whatever God promise you so many things እዛው ትቀራላችሁ። አስወግዳችሁ አዲስ እንደተወለዱ ሕፃናት የቃሉን ወተት ተመኙ። ለማድረግ የመጀመሪያው እግዚአብሔር ያስቀመጠልን ተስፋ ቃሉ። ድምፁን ለመስማት ቅድም ድምፁና ቃሉን ለይቼ ነግሬያችኋለሁ። ድምፁን ለመስማት ቃሉ ያስፈልጋችኋል።